የኔ ፍቅር ታዴ ተነስ፣ ረፈደብክ። ተነስ፣ ቁርስ ደርሷል። ረፈደብክ፣ ደርሷል። ተነስ። ተነስ፣ ረፈደብክ። ስንት ሰዓት ነው? 3:00 ሊሆን እኮ ነው። ስንት ሰዓት? 3:00 ሊሆን ነው። 3:00? በጧት ቀስቅሽኝ ብዬሽ ነበር እንዴ? ደጋግሜ የቀሰቀስኩ እኮ አልሰማከኝም። ባልሰማሽስ እስከ ሰማሽ ድረስ ለምን አትቀሰቅሽኝም ነበር? አሳዘንከኝ። ትንሽ እንድታርፍ ብዬ ነው። ማታ ምን አልኩሽ? በጧት ጉዳይ ስላለኝ ቀስቅሽኝ አላልኩሽም? ምንም ግድ ስለማይሰጥሽ ነው እንጂ። አባ ግን ታውቀዋል፣ እየጮክብኝ እኮ ነው። ምኑ ነው ቁጣው? በጧት ቀስቅሽኝ ማለት ምንድን ነው ጮቱ? ይሄ ቁጣ ነው? እሺ በቃ ይቅርታ። ከጠፋሽ በኋላ ይቅርታ የምትይው ነገር ነው የማይገባኝ ነው። ግዴለሽ ማን ምናልባት ትንሽ ልታዳምጪ የምትሞክሪ እኮ በመነጋገር ችግራችንን መፍታት እንችላለን። ሰማኛለህ አላዛር፣ እኔ እናንተ ምንም የምናወራው የጋራ ጉዳይ የለንም። የምንፈታውም የምናስረውም ጉዳይ የለንም። አንዬ ግዴለሽ፣ የኔና ያንቺ ፍቅር አላለቀም። በመሀላችን ያለው መተሳሰብ አልሞትም። አንተ ቆይ በህልም መኖር አይሰለችግም እንዴ? ነው ወይስ ስምህ አላዛር ስለሆነ በመጽሐፍ ቅዱስ ላይ ያለውን ከሞት የተነሳውን አላዛር የሆንክ መሰልክ? አንዬ ምን ማለት ነው? ማለትማ የፍቅር መተሳሰብ ጅኒ ጃንካ የምትለው ተረት ከአንተ ክህደት ጋር አብሮ ተቀብሯል። አይደለም ለአንተ ያለኝ ፍቅር መልክም ከሀሳቤ ከውስጤም ጠፍቷል። እሺ ኧረ ተይ ሀኒዬ ተይ። ትናንትና በልባችን ውስጥ የጻፍነው ፍቅር እንደዚህ በቀላሉ የሚጠፋ አይደለም። አየክ፣ አንተ በእኔ ላይ ያደረግከውን ነገር ምን ያህል ህይወቴን እንዳበላሸው እንኳን አልገባህም። አውቃለሁ፣ ጥፋቴ በደንብ ገብቶኝ። ለዛም ነው ደጋግሜ ይቅርታ እየጠየቅኩሽ ያለሁት። አረፈድክ፣ ረፈደብ። አሁን የማውራክ ሰላሜ እንድትሰጠኝ ነው። ነገርኩ፣ የምታውቀኝ ሀና አይደለሁም። ተወኝ፣ ህይወቴን ልኖርበት። ሄሎ ወዴት ነው? ቁርስ እኮ ደርሷል። ቁርስ ምንድን ነው የሰራሽው? ፍርፍር። ዛሬም ብታስቢበትማ ቀድመሽ ተዘጋጅበት ነበር። ደግሞ ለምሳ አልመጣም እንዳትጠብቂ። እሺ የሆነ ነገር ስላለክ ባዶ ድክም አልፈልግም። ካፉ ማውጣት ከብዶት ነው። ጠልቶኛል። ሜሪ እንደዛ አታስቢ። ምናልባት ስራ ረፍዶበት ይሆናል። በፍጹም እኔ ታዲያስ መቼ አጣሁት? ለእኔ ያለው ስሜት ተቀይሯል። ሙሉ በሙሉ ተቀይሯል። አይደለም ልሽ ሜሪ፣ አይምሰልሽ። ታዲያስ እንደዚህ ሞቶሽ ያውቅ? ድሮ ነበረ፣ አሁን ግን ተቀይሯል። ካፉ ማውጣት ከብዶት ነው እንጂ ምግባሩ ሁሉ ያስታውቃል። በቃ እሺ ያናግረው። ምንም ትርጉም የለው። ለእኔ የነበረው ፍቅር ውስጡ የሞተው እንደሆነ ይታወቀኛል። አላዛር ታውቃለህ፣ በፊት እኮ ከዚህ ቤት ቁርስ ሳይበላ ወጥቶ አያውቅም። እንኳን እንዲያመናጭቆኝ ሊወጣ አይደለምና እኔ የፈራሁለት ምግብ በሚጥሚጣ እንኳን ባይቀርብለት ደስ እያለው ነበር የሚበላ። ሜሪ ምናልባት ስራ ረፍዶበት ወይ የሆነ ነገር አጋጥሞት ነው የሚሆነው። እንደዛም ቢሆን መጀመሪያ የሚያማክረው እኔን ነበር። በፊት እኮ ስራ ሄዶ እንኳን በቀን 10 ነበር የሚደውልኝ። አሁን እንኳን ሊደውልልኝ እኔ ራሱ ስደውልለት አያነሳም። አልቻልኩም። ሜሪ በእናትሽ አታልቅሽ። እኔ አንቺ ታለቅሽ በጣም የሚከፋኝ። ታዴ ተቀይሯል። ከቀን በቀን ጸባይ እየተቀየረብኝ ነው። ከዛሬ ነገ ይሻሻላል ብዬ እያሰብኩኝ እሱ ግን ምንም አይቀየርም። በቃሽ ሜሪ፣ በቃሽ አታልቅሽ። አልቻልኩም። በቃሽ ትንሽ ታገሽ። ግድ የለሽም።
ታዴ ተቀይሯል። ምናልባት እኮ ስራ በዝቶበት ይሆናል። አይደለም ታዴን አውቀዋለሁ። አይደለም እሺ በቃ ዝም በይ። በቃ ሜሪ በቃ ግድ የለሽም ይኸውልሽ። ሜሪ ቀለል አለሽ? አዎ በቆኛል። ቅድም በስልክ ስትጨቃጨቅ ሰማሁ አይደል? አዎ እንደዛ ነገር እንደተለመደው ነው። እንደተለመደው ነው። ጥፋቴን ይቅር ልትለኝ አልቻለችም። እንደተለመደው ነው። ጥፋቴን ይቅር ልትለኝ አልቻለችም። ቆይ ምን አትፍታክ ነው? ያኔ ለሷ ጊዜ አልነበረኝም። የነበረኝን ጊዜ ዛሬ ከተዋወቅኩት ሰው ጋር ባሳልፍ ነው የሚቀለኝ ከሷ ጋር ከማሳልፍ። በቃ የሷ ልመና ያኔ ጭቅጭቅ ነበር የሚመስለኝ። ዛሬ ሁሉ ነገር ገብቶኝ ይቅርታ ብጠይቃት አረፈድ ካለች። አየህ አላዛር፣ ገንዘቡን ከሰጠ ጊዜውን የሰጠ ይበልጣል ሲባል አልሰማክም? ለሚወዱ ሰው ትልቁ ስጦታ ጊዜ ነው። እንደኔ ባል ፍቅሩ ካለቀበት ነው እንጂ ችግሩ። ወይ ፍቅር ያልቃል እንዴ? ቀላል ያልቃል? ያው ሙልጭ ብሎ ነው። አታዩ? ያኔ አፈር አይንካሽ ሲለኝ እንዳልነበር አሁን አይንሽን ላፈር ሲለኝ። አረ ሜሪ በፍጹም እንደዛ አታስብ። በቃ ታዴ ምናልባት እኮ ቢዚ ሆኖ ስራ በዝቶበት እኮ ሊሆን ይችላል። የፈለገ ስራ የበዛበት እኔ ላይ እንደዚህ መሆን ነበረበት? ለነገሩ ምን ያድርግ፣ እኔን ያገኘኝ ቦታ ትክክል አልነበረ። አሁን ቤቴን አልኩበት፣ ራሴን ጣልኩኝ። ያኔ ወንድ ሁሉ ሲሻማበት የነበረው ውበቴ የግሉ ሲያደርግ ዋጋ የረከሰበት መሰለኝ። እንዴ ይሄ እኮ ያለፈ ጊዜ እኮ ነው አይደል እንዴ? እዚህ ስራ ውስጥ ደግሞ ወደሽ እንዳልገባሽ ግልጽ ነው። እሱማ የእናቴን ህይወት ለማትረፍ ነበር እዛ ቆሻሻ ስራ ውስጥ የገባሁት። እሷም ላተርፍ ብቻዬን ጥላኝ ለምትሄደው ነገር። ሜሪ የምን ብቸኝነት ነው? አሁን እኮ ቤተሰብ እኮ መስርተሻል። ሜሪ ብቻሽን አይደለሽ፣ እኔ ያለሁልሽ። አልዬ በጣም አመሰግናለሁ። በዚህ ክፉ ጊዜ አብረኸኝ ስለሆንክ በጣም ነው የማመሰግነው። የምን ምስጋና ነው? አሁን እኮ ቤተሰብ ነው። ታዴም ቢሆን ደግሞ ይኸውልሽ ምናልባት በቃ ጊዜ ስላላገኘ ስራ ስለበዛበት በቃ የሆነ ነገር አጋጥሞት ነው የሚሆነው እንጂ እንደዚህ እኮ አይደለም። ነገርኩሽ እኮ ደግሞ ከመቼ ጀምሮ ነው አንቺ እኔን መቆጣጠር የጀመርሽው? የኔ ፍቅር እየተቆጣጠርኩ እኮ አይደለም፣ ቶሎ እንድትመጣና አሪፍ ጊዜ እንድናሳልፍ ብዬ ነው። ራሴ አስቤ እደውልልሻለሁ። ዝም ብለሽ እየደወልሽ አትጨቃጨቂ። ቴሌፎኑ ለጊዜው ጥሪ አይቀበልም። Sorry, the subscriber's phone you've dialed is switched off. ምን እንዳትጠብቅኝ አድሬያለሁ።
ሜሮት ታውቃታለህ? አታውቅም። በፍጹም አታውቅም። ሲጀመር ሜሮት ታውቃታለህ? አታውቃትም። እቺ ቤት የምትለዋ ለፍቅር የተንበረከከችው ሜሮን ታውቃታለህ? አታውቅም። ለነገሩ አንተ ባሌ ያውራችሁ አቃጣይ ነው። እሺ እንዳላጠፋክ አጠፋካለሁ እንዳላጠፋ ታዲያ ልክ እንዳንተ ማለት ነው። እንዲህ ሳየው ያበላል፣ ስለካው ደግሞ ያቃጥላል። ደግሞ የሰከርኩ እንዳይመስል ታዲ ቀርቶ ነው። እንዴት አመሻችሁ? ኦ ማን እንደመጣ ተመልከት። አላዛር የባሌ ወድ ና ና ና ና። ሜሪ አላዛር ምን ጉድ ነው? ዛሬ አመት በዓል የምን አመት በዓል? ውዱ ባለቤቴ ለመጀመሪያ ጊዜ ውጭ ያደረበት አመት በዓል ራሱ ያስተወኝ ጠርሙስ ራሱ አስቸገረኝ። ማን ነው? ስንት በዓል ነው ያለች? ከታች ውጭ ይባላል። አላዛር ሰክረሻል መሰለኝ። ሰክረሻል። ሰክሬያለሁ። በጣም ብዙ ነገርና በሃይላንድ ሙሉ አርዬ ጀግና እንኳን ጠጣክ። እኔም ውዱ ባለቤቴ ነገር ጋበዘኝ፣ እኔ ደግሞ ለራሴ ወይ ጋበዝኩት። እና ታዲያ ወይን ለኔ አቀጂልኝ። ለምንድን ነው ግን ዘፈን ማንከፍተው? ኧረ እንከፍታለን። እንክፈት። አንከፍትም። ራሴ ለታዴ የዘፈንኩለትን ዘፈን እዘፍንልሃለሁ። እንደውም እዘፍናለሁ። ለምን ይረሳል እንደ ዘበት ያሳለፍነው ሁሉ በልጅነት ፍቅር እንደ ፈሳሽ ወራሾ ለምን ተረሳሽ ነው። የሚገርም ዘፈን ነው። እኔ ራሱ ማለት ነው በጣም በዚህ ዘፈን ብዙ ዳንስ ነው። ግን አሁን ለምን አቀጅልኝ? እኔ ወይን እኮ በጣም ነው የምወደው።
ታዴ ምንድነው በቃ እንደዚህ የምትቃዠው? ህልም ነው ቅዠት ነው እንዴ? ቃዠው እንዴ? እንዴ ቀላል ቃዠት እንዴ? ሰውን አፕል አድርግ ብሎ ታይቶ እንዴት እንደዚህ ቃዠል? ይልቅ ተነስ፣ እንዳልቀሰቅስክ ብዬ ነው እንጂ አላዛር ደውሎ ነበር። እንዳረብሽክ ብዬ ነው ያልቀሰቀስኩክ። የምፈልገው ነው እየመጣሁ ነው አለኝ። የት ነው የምመጣው? እዚህኛ ሀገር። እዚህ ለምን ሊኖር ነው። ይልቅ ተነስ፣ ስራ ረፍዶብሃል። ሊኖር